ቆይ ቲክቶክ ላይ ጊዜያችሁን ከማባከን እንደዚህ ልጅ በራሳችሁ የካናዳ ፎርም ሞልታችሁ በነፃ ወይም በካምፓኒ ስፖንሰርሺፕ ያለምንም ክፍያ ወደ ካናዳ ሄዳችሁ ሥራ መሥራት ትችላላችሁ። የካናዳ መንግሥት አዲስ ለሥራ ስምሪት 150,000 ሰዎች ይፈልጋል። ብዙ ሰዎች በነፃ ወደ ካናዳ እየገቡ ነው። እዚህ ላይ የሚታዩት ልጅ በአዲስ መንገድ ያለምንም ክፍያ ወደ ካናዳ ገብቷል። እናንተም ትችላላችሁ፣ ምክንያቱም ገና የካናዳ ካምፓኒዎች ብዙ ሰዎችን ይፈልጋሉ። እንደዚህ ልጅ እናንተ እዚህ ቲክቶክ ላይ ጊዜያችሁ ከማቃጠል ይህን ስቴፕ በመከተል ለራሳችሁ በትክክል ፎርሞ ሞልታችሁ ወደ ካናዳ መሄድ ትችላላችሁ። መጀመሪያ ስልካችሁ ላይ ያለውን ክሮም ወይም ጎግል ክፈቱ። ከዛ በኋላ የሰርቹ ቦታ ነክታችሁ እዛ ላይ ዞሮሚያ ካናዳ ብላችሁ እንደዚህ ከጻፋችሁ በኋላ ሰርች አድርጉ። ከዛ እንደዚህ ያመጣል። ከዛ እዚህ ላይ ክሊክ አድርጉና ግቡ። ከዛ በኋላ እንደዚህ ያመጣል። ከላይ ያለችው የሰርች ምልክት ነክታችሁ እዛ ላይ እንደዚህ ቶሮንቶ ብላችሁ ከጻፋችሁ በኋላ አሁንም ሰርች አድርጉ። ከዛ እንደዚህ ይመጣል። ቀስት የሚያሳይ ቦታ ላይ ክሊክ አድርጉ። ከዛ ወደ ታች ስክሮል በማድረግ አፕላይ ፎር ጆብ የሚል ላይ አንዴ ክሊክ አድርጉ። ከዛ እንደዚህ ያመጣል። ፈርስት ኔም የሚል ላይ ስማችሁን ጻፉ። ፋዘር ኔም የሚል ላይ የአባታችሁን ስም አስገቡ። ግራንድ ፋዘር ኔም የሚል ላይ የአያታችሁን ስም አስገቡ። ፎን ነምበር የሚል ላይ ስልክ ቁጥራችሁን አስገቡ። ከዛ ጀንደር የሚል ላይ ደሞ ጾታችሁን ምረጡ። ከዛ ሲቲ የሚል ላይ ደሞ የምትኖሩት ከተማን ጻፉ። ከዛ መታወቂያችሁን ፎቶ አንሱና እዚህ ላይ እንደዚህ አፕሎድ አድርጉ። ከዛ የሚቀጥል ላይ ክሊክ አድርጉና የልደት ካርዳችሁን ፎቶ አንሱና እንደዚህ አፕሎድ አድርጉ። ከዛ መጨረሻ ላይ ደሞ የትውልድ ቦታችሁን ጻፉ። ከዛ ሰብሚት የሚል ላይ ክሊክ አድርጉ። ከዛ 5 ደቂቃ በኋላ እንደሞላችሁ ለማረጋገጥ ከካናዳ ሜሴጅ ይደርሳችኋል። ይህን ቪዲዮ 3 ጊዜ ኮፒ ሊንክ ማድረግ እንዳትርሱ።